አስከሬኑ በሰረገላ ሆኖ የሐዘን ማርሽ በሚያሰሙ የክብር ዘብ ታጅቦ ወደ ቅድስት ሥላሴ ካቴድራል ቤተክርስቲያን በተጓዘበት ወቅት በመንገዱ ግራና ቀኝ ተሰብስቦ የነበረው በብዙ ሺህ የሚቆጠር ሕዝብ በብፁዕነታቸው ሞት የተሰማውን ሐዘን በመግለጽ አስከሬኑን በክብር ሸኝቷል። ከዚህም ሌላ ሊቃነ ጳጳሳት፣ ቀሳውስትና የሰንበት ትምህርት ቤት ተማሪዎች እንዲሁም ጥንግ ድርብ የለበሱ ካህናት የፓትርያርኩን የማዕረግ ልብስና ጌጣጌጥ በያዙት መነኩሳት እየተመሩ ከአስከሬኑ ግራና ቀኝ በመሆን በዝማሬ አጅበውታል። የፓትርያርኩን የወርቅ አክሊል አድርጎና ከትከሻው በታች የኢትዮጵያን ሰንደቅ ዓላማ የለበሰው የብፁዕነታቸው አስከሬን ከቅድስት ማርያም ቤተክርስቲያን ተነስቶ ሥላሴ ቤተክርስቲያን እስከሚደርስ ድረስ ጓድ ተፈራ ወንዴ የኢሰፓ ማዕከላዊ ኮሚቴ አባልና ምክትል ጠቅላይ ሚኒስትር፣ ሚኒስትሮች፣ ኮሚሽነሮች እና የሃይማኖት መሪዎች በክብር አጅበው ሸኝተውታል። የቅዱስነታቸው አስከሬን ከቅድስት ሥላሴ ካቴድራል ቤተክርስቲያን እንደደረሰም በመላ አዲስ አበባ የሚገኙት አድባራት ሐዘናቸውን በደወል ገልጠዋል። በዛሬው ሌሊት በአዲስ አበባና በመላ ኢትዮጵያ በሚገኙ አድባራት ጸሎተ ፍትሐትና ማህሌት ሲካሄድ ያድራል። እንዲሁም ነገ ከጠዋቱ 1 ሰዓት ጀምሮ የአዲስ አበባ አድባራት ካህናት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተገኝተው የቀብሩ ስነ ስርዓት እስከሚፈጸምበት ድረስ ጸሎተ ፍትሐት እንደሚያደርሱ የብፁዕነታቸውን የቀብር ስነ ስርዓት በሚመለከት የወጣው ፕሮግራም አመልክቷል። ብፁዕ ወቅዱስ አቡነ ተክለ ሃይማኖት በፓትርያርክነት ያገለገሉት ላለፉት 12 ዓመታት ሲሆን በዚሁ ጊዜ ውስጥ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድገት እንዲሁም ለሀገርና ለወገን ደህንነት በርከት ያሉ ማህበራዊ አገልግሎቶችን ያበረከቱ ታላቅ መንፈሳዊ አባት ነበሩ።